ጥልቅና ዓለምን የሚቀይር መልስ። እነሆ የጌታ ባሪያ እንደ ቃል ይሁንልኝ። በእነዚህ ቃላት ማርያም ወሰን የሌለው ክብርና ልብን የሚወጋ ሐዘንን የሚያመጣባትን ጥሪ ተቀበለች። በዚያ ወራት ማርያም ተነስታ ወደ ይሁዳ ተራራማ ሀገር ዘመዷ ኤልሳቤጥ ወደምትኖርበት ከተማ አመራች። ምናልባት ማርያም መልአኩ የነገራትን ነገር እውነት መሆኑን ማረጋገጫ ፈልጋ ይሆናል። ወይም ደግሞ የሚረዳት ታላቅ ሴት መጽናናት አስፈልጓት ይሆናል። ማርያም ወደ ዘካርያስ ቤት ገብታ ኤልሳቤጥን በተሳለመቻት ጊዜ አንድ አስደናቂ ነገር ሆነ። የማርያምን የሰላምታ ድምፅ በሰማች ጊዜ በኤልሳቤጥ ማህፀን ውስጥ ያለው ሕፃን በደስታ ዘለለ። ኤልሳቤጥ መንፈስ ቅዱስ ሞላባት። በታላቅ ድምፅም አንቺ ከሴቶች መካከል የተለየሽ ነሽ፣ የማህፀንሽ ፍሬም የተባረከ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በሰማው ጊዜ ሕፃኑ በማህፀኔ በደስታ ዘሏልና። ከጌታ የተደረገላትን ቃል ይፈጸም ዘንድ ያመነች እርሷ የተባረከች ናት። ከዚያም ማርያም በቅዱሳት መጻሕፍት ውስጥ ካሉት ሁሉ እጅግ ውብ የሆነውን መዝሙር ዘመረች። ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን ውርደት ተመልክቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው ብላ ዘመረች። ማርያም በኤልሳቤጥ ዘንድ ለ3 ወር ያህል ቆየች። ሁለቱ ሴቶች የተአምራት ሕፃናትን ተሸክመው እርስ በርሳቸው እየተበረታቱ አብረው ቆዩ። ከዚያም ማርያም ወደ ቤቷ ወደ ናዝሬት ተመለሰች። ዮሴፍ ማርያም እንደጸነሰች ባወቀ ጊዜ አስጨናቂ ነገር ፊት ተጋፈጠ። መጽሐፍ ዮሴፍ ጻድቅ ሰው እንደነበርና ሊገልጣትም እንዳልወደደ ይነግረናል። ሁኔታው ግን ግልጽ ነበረ። ማርያም ጸንሳለች፣ ልጁም የእርሱ እንዳልሆነ ያውቅ ነበር። የዮሴፍ ጭንቀት እስኪያስቡት። ሕጉ ደግሞ ለዝሙት በድንጋይ መውገርን ያዛል። ዮሴፍ ምንም እንኳን ያንን ከባድ ቅጣት ባይፈጽምባትም በአደባባይ በመፍታት ማርያምን በውርደት ይለያት ነበር። ስለዚህ ዮሴፍ ያለውን አማራጭ ሁሉ አይቶ በምህረት ለመፍታት ወሰነ። ከክፉ ውርደት ሊያድናት በስውር ሊተዋት አሰበ። ነገር ግን ይህንን በልቡ እያሰበ ሳለ የጌታ መልአክ በሕልሙ ታየው። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው በመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙም ኢየሱስ ትለዋለች። መልአኩ ዮሴፍ የዳዊት ልጅ ሲል ጠራው። ይህም የዳዊት ዘር መሆኑንና ለዳዊት የገባለትን ቃል ኪዳን የሚያስታውስ ነበር። ዮሴፍም ከእንቅልፉ ሲነሳ መልአኩ እንዳዘዘው አደረገ። ማርያምን ወሰዳት። የዮሴፍ መታዘዝ ፈጣንና ሙሉ ነበረ። ከሚታየው ነገር ይልቅ እግዚአብሔርን ማመን መረጠ። ምንም እንኳን በስሙና በክብሩ ላይ ዋጋ የሚያስከፍለው ቢሆንም ማርያምና ልጇን ለመጠበቅ ወሰነ። የማርያምም የመውለጃ ቀን በደረሰ ጊዜ ዓለም ሁሉ እንዲቆጠር ከቄሳር ትእዛዝ ወጣ። ሮም ምን ያህል ሕዝብ እንደምትገዛና ምን ያህል ግብር እንደምትሰበስብ ማወቅ ስለወደደች ሁሉ ቢቆጠር ዘንድ ወደ የትውልድ ከተማው መሄድ ነበረበት። ይህ ማለት ለዮሴፍ ከገሊላ ናዝሬት ተነስቶ ወደ ይሁዳ ቤተልሔም መጓዝ ማለት ነበር። በከባድ መልክዓ ምድር 90 ማይል የሚረዝም መንገድ ማለት ነው። ማርያም በእርግዝናዋ የመጨረሻ ሳምንታት ላይ ሆና አብራው ለመሄድ ምቾት በሌለው መንገድ አብራው መሄድ ነበረባት። በመጨረሻም ደክሟቸው ወደ ቤተልሔም በደረሱ ጊዜ ከተማዋ በሕዝብ ተጨናንቃ አገኟት። ያሉት ክፍሎች ሁሉ ተይዘው ነበር። በመደበኛ ጊዜ ጥቂት ሰው ብቻ የሚኖርባት ያቺ ትንሿ መንደር ሊቆጠር በተመለሰ የዳዊት ዘር ተሞልታ ነበር።